አንቺም የሱ ውጤት ነሽ እና አንቺን ባየሽ ቁጥር እርሱን መርሳት አቃተት። እንዴ እንዬ ወጥቻለሁ አላለች? ወይኔ ልጄ! ነሽ አባትሽ መቼ ነው የመጣው? ቅድም እኔ እንደወጣው? አይ ቆይቷል። ነሽ በቃ ውጪ ነው ይተኛ እሱ። እሺ ፈጣሪ ሆይ ቢናደድ ቢኖሩ እንዴት ከልጄ ጋር እንደዚህ በፍቅር ይጫወታል? የኔ ሲሆን ብቻ እንኳን ልጄ ወደደልኝ። ይኸው መውደዱንም በዚህ በተግባሩ አሳምኖኛል። ግን እሺ እኔ ምን ላድርግ? ልብ ያልታዘዛል። አንድ ቀን ወዶ ይሆን ግን? እማዬ ወይ አባዬ መጥቶ ቡና ፊልኝ ራሴን አሞኛል እያለሽ ነው። እሺ እኔ ቆንጆ ላንቺስ ምን ይሰራልሽ? እንቁላል ይሰራልሽ እንዴ? አይ እኔ ምንም አልፈልግም። አባዬ ቡናውን የጠጣው አስጠናሻለሁ ብሎኛል። እሺ አፈላለታለሁ። ኧረ እሺ በቃ አባዬ ጋር ልሂድ። ይሄ ዜና ያመቱ ምርጥ ዜና መሆን አለበት። ሳሊ ቡናው እስኪፈላ ድረስ መክሰስ ነገር ላቅርብ እንዴ? አያስፈልግም። ይኸው እዚህ ጋር ግን እኮ እኔ ሰርቻለሁ። ላምጣልህ የሆነ ነገር? አያስፈልግም አልኩሽ እኮ ሴትዮ። አሰሚኝም እንዴ? ይሄ ከፋሽ አይደል? ኧረ እኔ አልከፋኝም። አንቺ እያለሽልኝ እንዴት ይከፋኛል? ግን እኮ አኩርፈሻል። ለምን ትዋሽኛለሽ? ኧረ እኔ አላኮርፍም። የሚሻኪያ ለምን አኮርፋለሁ ብለሽ? ቤቶች እንዴት ዋላችሁ ልጆች? አቤት 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 ይሄ ደረጃችሁ። እሺይ ደህና ነሽ የኔ ቆንጆ? እንዴት ነሽ? ጥሩ ሰዓት መጣሽ። እኔ ቡና ጥጃለሁ፣ እየፈላ ነው እንጠጣለን። አየሽ እግሬ ተስሟል ማለት ነው። አሁን ላይ ነው የደረስኩት። አዎ ጎሽ። ግን እኮ አባዬ አልጠጣም ብሎ ወጣ። ብሌን ታዲያ ቀረበታ።
እኛ እንጠጣለታለን። ከነኩ ይኸውልሽ የኔ ውሻዬ ከእናትሽ ጋር የማወራው ነገር ስላለ ሂጂና መኝታ ቤትሽ ገብተሽ ተኝ። ግን እኮ አልመሸም። አንቺም እንዳባቴ መርሳት ጀመርሽ እንዴ? ይረሳል። እሱ ደግሞ ምኑን ነው የሚረሳው? እኔ እንኳን አልረሳው። አንዳንድ ጊዜ አባቴ ስለው አባትሽ አይደለሁም አባዬ አትበይኝ ይለኛል። ቆይቶ ደግሞ አባትሽ ነኝ ተሳስቼ ነው ይላል። ይኸውልሽ የኔ ቆንጆ እሱ እየቀለደብሽ ነው። ሂጂ አሁን። ላላ እስቲ አሁን ለኔ ንገሪኝ፣ ከመሀላችሁ ጥል አለ እንዴ? ምንድነው ያጣላችሁ ነገር? እስቲ ግልጽ ሆነሽ ንገሪኝ። እኔ እናትሽ ነኝ፣ ግድ የለሽ። ምንድነው እሱ አንዴ አባትሽ ነኝ አንዴ አባትሽ አይደለሁም ብሎ ያለበት ምክንያት? አረ ምንም አልተፈጠረም፣ ምንም አልተጣላንም። አረ ምንም የለም። እሺ አንቺ ልትነግሪኝ አልፈለግሽም ማለት ነው። እንግዳውስ እኔ ሰለሞንን ጠይቀዋለሁ። እንዴ ለምን ማለት ያው እኔን አታምኚኝም እንዴ? እኔ እኮ ነገርኩሽ። ይሄ እኮ የማመን ያለማመን ጉዳይ አይደለም። በመሀላችሁ የተፈጠረው ምንድነው እያልኩሽ ነው ወይስ አርጅታለች እሷም ልክ እንደ ህፃን ነው የምታስበው ከዚህ በኋላ ብለሽ እንደ ብሌን ልታታልኝ ፈልገሽ? ኧረ እኔ እንደሱ አላሰብኩም። እንዴ በቃ አለ አይደለ ትንሽ አለመግባባት ተፈጥሮ ነው። ያው የኛን ነገር ታውቂው አይደል? ግድ የለም የእናንተስ ይቅር እዳው ገብስ ነው። የብሌንስ ጉዳይ እኔ የምለው ሰለሞን ለብሌን አባቷ አይደለም? እኔ ምን እያልሽኝ ነው? እሱ ካልሆነ አባቷ ታዲያ ማን ሊሆን ይችላል? እኔ በጣም ነው ማስነው። እንዴ ቆይ እነዚህ ልጆች ምን እየሆኑ? ከኔ የደበቁኝማ የሆነ ነገር አለ። አንዴ አባትሽ አይደለሁም አንዴ አባትሽ ነኝ ይቅርታ ረስቼው ነው። ይሄ በሁለቱ መሀል ያለ ትልቅ የቤት ስራ ነው። ደርስበት የለ ወይኔ ጭራሽ አለመርሳት ሳይንስ እየጠበቅኩት ነው ትለኛለች። ቆይ ገል ጠብቂ፣ የፍቅሬ ዋጋ ካልገባሽ በምወዱት ነገር መጎዳት ምን ያህል ዋጋ እንደሚያስከፍልሽ ያሳያል። ሶል ማውራት አለብን። ለዘመናት እኮ ነው እያወራሁ ነበር ከረምኩት። እባክህ ሶል እናውራ። አንተ እኮ ማለት ለልጄ ጥሩ አባት ለኔም ጥሩ ባል ነህ። ያንተን ውለታ በምንም መክፈል አልችልም። ሶል አንተ እኮ እኔን ለዓመታት ከነድክመት ይችላልኛል። እሱን ብታቂ ማኖሮ በቃላት ልቤን አታደምም ነበር። ቆይ ግን ባፈቀርኩሽ ባከበርኩሽ ይቅርታ እንዲህ በቀላሉ ይቅርታ አለ እንዴ? ሰምኛለሽ ከሌለ ያንቺ ይቅርታ የኔን ልጅነቴን ወጣትነቴን በከንቱ ያሳለፍኳቸውን እድሎችን አይመልስልኝ። እስኪ ንገሪኝ፣ የቆሰለው ልቤን ያክምልኛል? እሺ ከይቅርታ በላይ እኔ ምን ልበል? እኔ እኮ ከድሮም ለአንተ ያለኝ ወንድማዊ መውደድ ነበር። አንተን ወደ ፍቅር ግንኙነት የቀየርከው። እሺ ቆይ ታዲያ ለምን አገባሽ? ያኔ እርሜ ሳረግዝበት ማርገዜን እንኳን ሳይሰማኝ ትቶኝ ሲሄድ አንተ ነበርክ ከጎኔ። ከውርደት ነው ያዳንከኝ። በዛ ላይ ለቤተሰቦች የዋልክላቸው ውለታስ ሶል እኔ ለዛ ስል ነው የገባው። በፈጠረሽ ደጋግመሽ እንደዚህ ልቤን አትስበሩ። ፍቅርና ውለታን ለይተሽ ወቅ እንጂ በውለታ እኮ ትዳር አይመሰረትም። ይሄን ነገር ተውና ለብሌን አባትሽ አይደለም ምናምን እንደምትላት አውቃለሁ። ይሄን ነገር ተው በቃ ሶል፣ ጭንቅላቷ ይጎዳል። ምን አለ ለልጅ ስሜት እንደዚህ እንደምትጨነቂው ለኔም ስሜት ምን አለ ብትጨነቂልኝ? ቆይ ምን አጠፋው? ቆይ ምን በደልኩሽ ገሊላ? እንደሱ ለማለት አስቤ አይደለም ሶል። እኔ ከሷ ለይቼ አላውቅም። አውቃለሁ በእርግጥ እሷ ስጋዬ ደሜ ልጄ ናት። ግን ደግሞ አንተም ለኔ በጣም መልካም ሰው ነው። እንዴትም ብዬ እኔ ከሷ ለይቼ ላይክ አልችልም። ግን እሷ ህፃን ልጅ ናት። ጭንቅላቷ በጣም ነው የሚጎዳው። በዚህ በህፃን አይምሮዋ ሌላ አባት አለኝ ብላ እንድታስብብኝ አልፈልግም። እባክህ ሶል አንተ አብረህን እስካለ ድረስ የልጅ አባት አንተና አንተ ብቻ ነህ። እባክሽ በውሸት በተሞሉ ቃላቶችሽ አደልኝ። በቃ
በቃ እባክሽ ተይኝ ሶል። እሺ እኔ ምን ላድርግ? እኔ እኮ ስላንተ ሳላስብ ቀርቼ አይደለም። የሌላ ሰው ገላይ ትንሽ እኔ እንደዚህ አትበይኝ። ግን እኮ እኔ አሁንም ካንተ ጋር ነኝ። ይሄኛ ጠገብ ነኝ። ሁሌም ያንተ ነኝ። ግን ምን ዋጋ አለው? ከልብሽ ቢሆን ኖሮ በጣም ደስ ይለኝ ነበር። እንዳለመታደል ሆኖ አንቺን ብታፈቅሪኝ የኔም ልብ ደግሞ ሊጠላሽ በፍጹም አልቻለም። ግድ የለህም ሶል፣ እባክህን ውለድ። የዛኔ እኮ ምናልባት ሁሉም ነገር ይቀየራል። የኔም ስሜት ጭምር። ቆይ ግን ማለት እንዴት እያሰብሽ ነው? እንዴት ነው ለኔ ምንም አይነት የፍቅር ስሜት ሳይኖርሽ ከኔ ጋር ተኝተሽ ልጅ ለመውለድ እያሰብሽ ያለሽው? ወንድ ልጅ እኮ ነኝ። አንቺ ሳትደሰቺ እንዴት ነው የኔ ደስታ ሙሉ ሊሆን የሚችለው? ቆይ እንዴት ነው እያሰብሽ ያለሽው ገሊላ? ሶል ግድ የለህም፣ ምን ሞክር። ገሊላ ከአንቺ እኮ እኔ ጋር ያለው አካልሽ ብቻ ነው። ልብሽ እኮ እኔ ጋር የለም። ደግሞ ምንም ነገር ደስ የሚለው ከሚያፈቅሩ ሰው ጋር ሲደረግ ነው። እሺ ግን አስብበትና ስትፈልግ ንገረኝ። እኔ ሁሌም ዝግጁ ነኝ። እሺ አየሽ፣ ይሄንን ነበር እያልኩሽ የነበረው። በፍቅር ቢሆን ኖሮ ምንም አይነት ቅድመ ዝግጅት አያስፈልግም ነበር። ፍቅር ደስታን ይፈልጋል። በትዳር ቢሆን ኖሮ በፍቅር ቢሆን ኖሮ ግን ፍሬ እናፈራ ነበር። እኛ ማልግ እንዳልመታደል ሆኖ እሱ የለም። ሶል እባክህ ልቤን ባልችል እንኳን ልጅ ልስጥ በቃ። ይልቅ ገሊላ አንድ የሚጠቅምሽን ነገር ልምከርሽ። ለወደፊት ይጠቅምሻል። ለሰዎች በሰጠሻቸው ልክ ነው መልሶ የሚሰጡሽ። ስለዚህ በህይወትሽ በጣም ብዙ ወዳጆችና ጠላቶችን ልታፍሪ ትችላለሽ። ግን ደግሞ እሱ የሚወሰነው በአንቺ ድርጊት ነው። አሁንም የምታወራው ቅኔ አልገባኝም። ምን ለማለት ፈልገህ ነው? ይኸውልሽ ይህ ቅኔ አይደለም። አሁንም ምን እያወራሁ ያለሁት አንቺ አልገባሽም። ለማንኛውም አሁን ብቻዬን ነው ፈልጋለሁ። ውጭልኝ። ግን ሶል እኔ እኮ ለአንተ ምንም ጥላቻ የለኝም። እንደ ማንኛውም ሰው እወድሃለሁ። ገሊላ እኔ እንደ ማንኛውም ሰው አንተ ለኔ ምንም ነህ እያልሽኝ ነው? አይ እንደዛ አይደለም። በተሳሳተ መንገድ አትረዳኝ። እኔ ያልኩ አልጠላህም፣ እወድሃለሁ። ታሞን እንዴ መውደድና ፍቅር እኮ ይለያያል። በቃ አሁን ምንም ነገር መስማት አልፈልግም። እባክሽ ውጭልኝ ገሊላ። እሺ ግን አስብበት። እሺ ሶል ደግሞ እኮ ስታወራ ለእሷ ያለኝ ፍቅር ይቀድመኛል። ምንም አይለቃል እንኳን እኮ ልናገራት አልችልም። የወደዳሽ ልቤ ግን የጨከነ ቀን ፍሬ እሱ ቀን እንዳይመጣ ጸልይ። ምን እያለ ነው? አንቺ ባደረግሽላቸው ነው ደግም መጥፎም ሰዎች ህይወትሽ ውስጥ የሚኖሩት ማለት ምን ማለት ነው? አልገባኝም። ደግሞ ግልጽ ንግግር ነው ብሎኛል። ይህ ምን ለማለት እየፈለገ ነው? ይህን ነገር ሂራንን ማማከር አለብኝ። አዎ ሂራን አንሺው። ሂራን አንሺው። ልጅ ምን ሆናለች? በስተመጨረሻ ማነሳሽልኝ። ቆይ ምን ተፈጥሮ ነው? ቅርብ ጊዜ እኮ ነው የተለያየ ነው። ሶል የሆነ ነገር ብሎ አስጨንቆኝ ነው የደወልኩልሽ። እንፋታለሽ እንዴ ማሪ? እኔ እዚህ ተጨናንቄ ያለው አንቺ ትቀልጃለሽ እንደ ሂራን። በቀን እንደ ፍቅረኛ ስሬ ስንደዋወል ገርሞኝ እኮ ነው። ምንድን ነው አመረርሽ እንዴ? ሄጄ ይቅርታ ስጠይቀው ምን ቢለኝ ጥሩ ነው? አንቺ በምታደርጊላቸው ልክ ነው ወዳጅም ጠላትም የምታፈሪው አለኝ። ማለት አልገባኝም። ማለት የኔም አልገባሽም? ወንድ ልጅ እያፈቀረሽ ለአንቺ መስዋዕትነት እየከፈለ ይኸው ሚስት ሆና ሌላ ወንድ እንደምታፈቅርና እንደምትጠብቀው ስትነግረው ምን እንዲልሽ ነው የጠበቅሽው? እና እኔ ክፋት አስቤ ነው? ግልጽ ልሁንለት ብዬ ነው እንጂ። ኧረ እባክሽ አንቺን ብሎ ግልጽ። እና ምን ላድርግ በእናትሽ? ምን ልበለው? ራስሽን ጠብቂ። ይህ ማለት ፍቅር ያለቀለት እንዳልገልሽ ተጠንቀቂ እያልሽ ነው። ኧረ በስመ አብ በይ እንዴ! አንቺ ምን ሆነሻል? ሶል እኮ ነው። ኧረ እሱ እንደዚህ አይነት ነገር አያደርግም። ፎ ደግሞ ሲጀመር ፍቅር ያልቃል እንዴ? እኔም ያልኩሽ ስለ ወንዱ ሶል ነው። ኡፍ ፌራን ኡፍ! ጭራሽ ደግሞ ሌላ ጥርጣሬ ታሳድሪብኛለሽ። እጭ በይ ራስሽን ጠብቂ። ለማንኛውም እደውላለሁ። በይ በቃ እሺ። እንዴ ልጄን
በቃ እሺ እኔ ልሂድ ተኝ እሺ አይ አትሂጂ ቅድም አሁንም አባዬ ቡናውን ስላልጠጣልሽ እንደተከፋሽ አውቃለሁ አይ ልጄ እሱ እኮ አባትሽ ነው ስለዚህ በእሱ አልከፋበትም እሺ አንቺን ሳናደድሽ ያናደደኛል ደግሞ እኮ እንዳንቺ አይወደኝም መስሎሽ ነው ብለኝ እሱ እኮ ከአባቶችን በላይ መልካም አባት ነው እሺ ከዲያ ለምን ሁሌ ይቆጣኛል እንዴ ቆይ ይቆጣሻል እንዴ አዎ ሲቆጣ በጣም ያስፈራል ታዲያ ልክ ነው አባት የሚቆጣው እኮ ጥሩ ልጅ ሆነሽ እንድታድጊለት ስለሚፈልግ ነው ሁሉም አባት ይቆጣል እሺ አንቺ ስማዬ እኔ ጥሩ ልጅ እንደሆነልሽ አፈልጊ እንዴ እፈልጋለሁ እንጂ ግን እኔ ደግሞ ትምህርት ቤት አንቺ በመውሰድና ወደ ቤት በማምጣት ከዛ ደግሞ ምግብሽን በመስራት የቤት ስራሽን በማሰራት ነው እሺ ጥሩ ልጅ እንድትሆኚልኝ ማደርገው አሃ አንቺ ትሻያለሽ እሱ ግን ያስፈራል ስሚኝማ ብሌኔ ወይማይ አባዬ ያስጨንቀኛል ያልሽኝ ስለሚቆጣሽ ብቻ ነው አይ እንዴ ልጄ ምን ነው እማይሆን ጥያቄ ጠይቁሽ እንዴ ምን ሆንሽብኝ እኔ ፍቅር ማዬ ወይ የኔ ፍቅር አትበይኝ እሺ እንዴ ለምን የኔ ቆንጆ አንቺ ማለት እኮ ለኔ ፍቅሬ ብቻ ሳትሆኚ ዓለሜ ጭምር ነሽ የኔ ሁሉ ነገር ነሽ አይ በቃ ሌላ ነገር በይ እኮ ለምን እሺ አባዬ አይፈልግም አንድ ቀን ራሱ አንድ ቀን ምን ንገሪኝ አንድ ቀን ምን አለሽ ያላ እዚህ ነኝ እንዬ መጣው ስሚ በኋላ እናወራለን እሺ ብለኝ ደግሞ ምንም ነገር ቢፈጠር እንዳትጨነቂብኝ እኔ እናትሽ አለሁልሽ እሺ እሺ መጣው በቃ አሁን እኔ ጉዲፈቻ ልጅ ነኝ ለዛ ነው ሁሉም ነው ለዚህ ነው ታዲያ እናትሽን የምትጠያት አዎ እኔን ትታኝ ስለሄደች በጣም ነው የምጠላት ታስጠላኛለች ግን እኮ ያው የምትጠይበትን ምክንያት ካንቺ ባላውቅ ለምን ጥላሽ እንደሄደች ጠይቀሽ አታውቂያለሽ አልጠየቅኳትም መጠየቅም ደግሞ አልፈልግም እኔ ምክንያቱም የማወቅ ችግር የለብኝም ነገሮችን በጭፍን መፍረድ ትክክል ነው ብለሽ ታስቢያለሽ እኔ በቃ ስለዚህ ነገር ከዚህ በላይ አናወራ ይብቃል ግን እኮ የሰውን ችግር ሳይረዱ ከእውነቱ ማምለጥ አይቻልም ይልቅ ማንም ደፍሮ ጠይቆኝ ያውቃል አንቺ እንዴት ጠየቅሽኝ ምን ላድርግ ብለሽ ሁሉ ጊዜ ልጠይቅሽ እያሰብኩ ፊትሽን ከኔ ታሸሻለሽ አይ የተዳፈነ እሳት ቆስቆሼ ወይም ደግሞ የቆየ ቁስሉ አነካክቼ ከማመረቅዝባት እያልኩ ፈርቼ ተወዋለሁ በቃ ይሄ ብቻ ነው የተፈጠረው ሌላ ምንም ነገር የለም ካልሽሽ ግን አንድ ነገር ልንገርሽ የሆነ ችግር ቢፈጠር ለኔ ምንም ነገር አትደብቂ እኔ ማይሽ እንደ ልጄ ነው ከሰለሞን ለይቼ አይችሽ አላውቅም እሺ ማዬ በቃ እኔ ኪችን ልግባ ያልጨረስኩት ስራ አለ ወይ ጉድ እቺ ቡርቴ በለቅሶ ሰበብ ሄዳ ቀረች አይደል ለምንድነው ግን ከልጅነት የጀመረው ድለል ሲሆንኩት ቆይ ለምን እኔ ከሰው የተለየ ምን አደረኩኝ አንተን ሳገኝ የምር ህይወት ያገኘው መስሎኝ ነበር ሳስበው ግን ሶል ትክክል ይመስለኛል ምክንያቱም እሱ ስለሚወደኝ እኔ አንተን እንደማስብ እያወቀ እንኳን እድሉን እየሞከረ ነው ያለው ተስፋውን አልቆረጠም አንተ ግን ያን ሁሉ ተስፋ ስታይ መልሰህ ተስፋዬን አጨለምክብኝ ግን ደግሞ አፈቅርሃለሁ ለምን ለኔ መልካም የሆነውን ሰው ትቼ አንተን ጥለኸኝ ሄድከውን ሰው አስበዋለሁ ለምን እናቴ ከአቧራ ላይ ወደዚህ ዞር ብትይ አቧራ ስር ሆንሽ እኮ እናት አያቴ ጥሩ ሰው ማለት ምን ማለት ነው ምን አስበሽ ነው ይሄን የጠየቅሽኝ ጥሩ ሰው ማለት ደግ የሚሰራ ክፉ የማይወጣው ፈጣሪውን የሚፈራ በዚህ ላይ ደግሞ አንቺ ጥፋት ካጠፋሽ የሚቆጣሽና የሚጮህብሽ ሳይሆን የሚመክርሽ ነው እሺ
አሃ እንደዛ ማለት ነው እንዴ? እማዬ ደግ ሰው ናት፣ አባዬ ግን ክፉ ሰው ነው። ምን አልሻች? በጣም ይቅርታ አባዬ። እንዴ ልጅ አይደለች እንዴ? ለምንድን ነው እንደዚህ የምታናግራት? እናቴ አንቺ ደግሞ ለምን እንዲህ አልሽ? አይ ምንም። ቆይ እስቲ ረጋ በል። እንደ ግንፍል አያድርግ። ሰከን ብለህ አትናገርም እንዴ? እማዬ አልሰማሻትም እንዴ? ጥሩ ሴት የሆነች ይመስል እኔም መጥፎ አባት እኮ ያለችኝ እኮ። ታዲያ ልጅ አይደለች እንዴ? በዚህ ልክ ለምንድን ነው እንዲህ የምትጮህባት? ለምን ታስፈራራታለህ እንዴ? እማዬ እኔ የምለው ልጅ እንዴ የተፈጠረ ነገር አለ እንዴ? አንተም እሷም ትነጫነጫላችሁ። እስቲ ንገረኝ። ሁለታችሁ ምን ያልሽ? ቆይ ግን እሷ ምን ሆንኩ ብላ ነው የምትነጫነጨው እንዴ? እያናገርኩ አይደል እንዴ? ወዴት ነው የምገባው አንተ? እንዴ የሆነ ነገርማ አለ። ያለ ምክንያት እንዲህ አልተነጫነጨም። ቆይ እደርስበት የለ። ቆይ ይሄ ለኔ ይገባኛል ብለሽ ታስቢያለሽ? ቆይ ገሊላ ምን አደረኩሽ? ቢያንስ የሚሰማሽን እንኳን እኔ እንዳልሰማ ያዝ ብታደርጊ ምን አለበት? ምን አደረኩሽ? እኔ እኮ የምትሰማኝ መሰለኝም ነበር። በቃ እሺ ይቅርታ። ጭራሽ ደግሞ ከኔም አልፎ አስመሳይነትሽን እናቴን ልታውቅ አደረግሻት አይደል? ምን? እንዴት? እሷ እንዴት ሰማችኝ? አረ ሊሆን አይችልም። ደግሞ እኮ ነው የገረመኝ። አንተ ለልጄ ምንም ነገር እንዳትነግራት እያልሽ እኔን እያስጠነቀቅሽኝ ነበር። ለእሷ ግን የምትነግራት ምንድን ነው? እያሰማርሻት ነው ወይ? አረ እኔ ምንም አልነገርኳትም። ሶል እንዴ እስኪ ቆይ ተረጋጋ መጀመሪያ። አረ አሁንም ውሸት። ቆይ እና ምንም ሳትያት ነው ታዲያ አባዬ መጥፎ ነው እናቴ ጥሩ ሰው ናት ብላ ለማይ የነገረቻት ያለችው? ምን? ስለምንድን ነው የምታወራው እንዴ? ምን ነው አሁን የምትሰማ አልመሰለኝም እያልሽኝ አልነበር እንዴ? ወይስ ልክ ጅኝ እያሰብሽ ነው? አይ ሶል እኔ ስለሌላ ነገር ነበር የማወራው። ጥሩ ሌላም አለ ማለት ነው። ነገሩ ታዩ እስካሁን ካደረግሽብኝ እኮ አሁን እኮ እያደረግሽኝ ያለሽ እኮ አይበልጥም። ግን ደግሞ አስቢ ለእኔም ቀን አለ። ያ ቀን ግን የመጣ ቀን አንቺ ክፉ የሰራሽው ነገር በሙሉ ነው ተጠራቅሞ ወደ አንቺ የሚመጣው። ጥሩ ገሊላ ምንድን ያደረግሽው? ምንድን ደጋግሞ እያስጠነቀቀኛል? ይህ ሰውዬ ምን እያደረገ ነው? እማዬ ቡርቴ ሳመጣ ግን አንቺ መሄድ አለብሽ እንዴ? ወይ ጉድ! ታዲያ ያበልጄን ለቅሶ በልቼ ልቀር? እናንተም እኮ መሄድ ነበረባችሁ። ጭራሽ ልታስቀሩኝ ነው እንዴ? እንግዲህ ካልሽ ምን እናደርጋለን? ቶሎ ደርሰሽ ተመለሽ። ግን አደራ እናትሽብኝ። እኔ ሻይ እመጣለሁ እኮ በዛው አልቀርም። ቶሎ ትመለሳለች። በቃ እሺ እማዬ መሄድሽ ካልቀረ በጊዜ ልሸኝሽ ነኝ። እውነት ብለሃል። ደግሞ ፀሐዩ ከበረታ የአንድ አገት ማን ይወጣዋል ብላችሁ ነው? በልሽ እሺ ውሻዬ እመጣለሁ። እሺ እንዳይከፋሽ። አምጪውስ። ቻው በሉ ደህና ዋሉ። ቆይ ግን እንደዚህ የጨከነሽብኝ በፊት ያደረኩትን ነገር ሰምታ ነው ወይስ ምንድን ነው? ያለ ምንም ምክንያትማ እንደዚህ አትዳፈር። ወይኔ ሱላ በማይኬድ መንገድ ላይ ተራምጄ በራሴ ስራ ሳት ደረኩት። ቆይ ፍንጭ ብቻ ላግኝ። ይቅርታ። ይኸውልሽ ከዚህ በኋላ እንደዚህ አይነት ንግግር ሁለተኛ እንዳልሰማሽ። እሺ ግን ለማዬ እንዳልነገራት። ለምን? ይከፋታል። እሷም ለእሷ ነው የምታስብ። ቆይ እሺ እኔ ማን ነው የሚረዳኝ? አልነግራትም አይደል አባዬ? አልነግራትም። በቃ እሺ አሁን እንጫወት ነኝ። እሺ በቃ እሺ ነኝ ጀምር።
እንደዚህ ነው እንደዚህ እስኪ ስለኔ እንኳን አስብ። እኔ እኮ ያለው ልጅ ልጄ ናት ብዬ እኮ ገበናሽን እኮ ያኖርኩ አይደል? እኮ ንገሪኛ። እሱ ጋር ያገኘሽው እኔ ጋር ነገር ከዛ ሌላ ሞት ንገሪ። ንገሪ ያስፈልገኛል ነው የሚያስፈልግሽ ካዲነቱ ስቶሽ ስለሄደ ነው። አልተወኝም እሱ ይመጣል። Hadi.